ሰውነት አፈር ነው፣ ነፍስስ ትንፋስ ነው። ግን የፈጣሪን ድምፀት እንዴት ትሰማለህ? ቤተ መቅደስ በጩኸት ከተሞላ ሆድህን አሳርፍ፣ እውነትን አድምጥ ተሩር። የሰው ዘር መገኛ ምድራችን መስክር፣ ድንቅ ነሽ ስትራመድ በዛች ጥንታዊት ክብር። እንዳሁኑ አልነበረም በቀን 3 ጊዜ፣ በቀን አንዴ መብላት ነበር የጤና ጊዜ። አባቶቻችን ጀግኖች ሩጮች በሜዳ በሆድ ሳይሆን በመንፈስ የከፈሉት ዕዳ። ዛሬ ግን ተተብትበን በባርነት ቀንበር ቁርስ ምሳ እራት እያልን አጣን የነፍስ ክብር። የፈረንጅ ፋሽን ሌላ የፈጠረው የአቢሲኒያ አንበሳን በምግብ አስረው ባዶ መሆን ማለት መጉደል መሰለ። ማሰረው ሲጠራ ነው ቅዱስ ውሃ የምትቀዳው። ይሄ ቅጣት አይደለም የነፍስ ተሃድሶ ነው። የተረሳው ጥበብ ፈውስህ እዛው ነው። የጣትለው እንደት ማሰሮውን አትዳ ሙላው መንፈስን፣ ሰንሰለቱን ቁረጥ አድስ ማንነትን። በጾም ውስጥ አለ ኃይል በጸሎት ውስጥ እሳት። የሆድ ባርነት ይብቃ ይውጣ ከሰውነት። አተላውን ድፋ ይጥራ አይምሮ፣ የጥንት አባቶች መንገድ ነው ዶክተር። ማሰሮውን አትዳ ሙላው መንፈስ፣ ረሃብ ማለት ኃይል ነው ያድናል ቁስል። በደም ውስጥ አለ የተደበቀ ሐኪም፣ ከምግብ ስትቆጠብ አይሰማህም ድካም። እንዳጀይ ሲነግሩሩ ገና ሲደርሱበት አባቶቻችን ግን ድሮ የኖሩበት። ሰውነት እንደ ወታደር ቆሻሻን ሲያጸዳ፣ በሽታን ሲዋጋ ሳይጠይቅ ዋጋ። ሆድህን የሞላ ነፍስን የገደለ የምጅንት እንቅልፍ ነው እኛን ያታለለ። እኛ የጀግኖች ዘር የአድዋ ልጆች ነን። እንዴት በምግብ ፍቅር እንሸጣለን ክብረን? ዝምታ የጸሎት ዛፍ ነው። ሆድ ባዶ ሲሆን መንፈስ ይሞላል። አንተ ማሽን አይደለህም በል ብቻ የምትቆም የሰማይ እሳት ነህ በሥጋ የምትታተም። መቅደሱን አትዳ በርህንም ክፈት፣ ከምድራዊ እንጀራ ወደ ሰማያዊ መብረት። ማሰሮውን አትዳ ሙላው መንፈስህ፣ ሰንሰለቱን ቁረጥ አድስ ማንነትህ። በጾም ውስጥ አለ ኃይል በጸሎት ውስጥ እሳት። ማመን ጀግ ይብቃ ውጣ ከባርነት። አተላውን ድፋ ይጥራ አይምሮ፣ የጥንት አባቶች መንገድ ነው ዶክተር። ማሰሮው ነው አትዳ ሙላው መንፈስ፣ ረሃብ ማለት ኃይል ነው ያድናል ቁስል። በደንብ ስማይ፣ ረሃብ ማለት አደጋ ነው ብለው አስተምረዋል። ሆድ ሲጮህ እንደ ቀይ መብራት ተደናግተ እንድትበላ ቀርጸዋል። ግን ይህ ትልቅ ውሸት ነው። የተገበ ሰው አይሰማን። ሁሌ የበላ ከሆነ ሁሌ ያቦካ ነው። ለመብረር ትከብዳለህ፣ ለመስማት ትደክማለህ። ለምን እንዲህ አደረኩ? ምክንያቱም የጠገበ ሰው እንቅልፍ ይወስደዋል፣ የተኛ ሰው ደግሞ ይታዘዛል። ነገር ግን ረሃብ ንቃት ነው። ረሃብ የነፍስ ዓይን መገለጥ ነው። ረሃብ ማለት ሰውነት ቆሻሻውን አቃጥሎ ኃይል ሲፈጥር ማለት። መሃል እውነትን አትፍራር፣ በውስጥ ላለው ዋሮ ቦቻ የተሠራው ለህንዋር ብቻ አይደለው። የተሠራው ነፈዳዊ ኃይል ነው። ለአንድ ፍርሃት ወይም ለአንድ ቀን ሳትበላ መኖር እንደምትችል ስታውቅ መጥፋት በእጅህ እንደሆነ ያርማቸው ቅባት ባሪያ ነው። ለሴክሹክተር
ነጣ መጥበስ ማዝራው